ልቅሶ ማታ ይመጣል፣ ጠዋት ግን ምን ይሆናል? ደስታ ይሆናል። ልቅሶ መቼ ይመጣል? ማታ። ማታ ያለው የቱን ማታ ነው? ይሄ የቀኑን ማታ ነው? አሁን ያለውን ማታ ነው? እስቲ ማታን አስቡ። ልክ ማታ ሲሆን የተከፈቱ ሱቆች ሁሉ ይዘጋሉ። ማታ ሲሆን የከበቡን ወዳጆች ሁሉ ይበተናሉ። የህይወትም ማታ አለ። ከብረን የምንዋረድበት፣ አግኝተን የምናጣበት፣ ተሹመን የምንሻርበት የህይወት ማታ አለ። ልቅሶ ማታ ይመጣል፣ ጠዋት ግን ምን ይሆናል? ደስታ ይሆናል። ስለዚህ ተኝተን ስንነቃ እግዚአብሔር ደስታን ቁርስ አድርጎ ሰርቶ ይሰጠናል። አያችሁ? ስለዚህ ሁሉ ጊዜ እንደው መከራ የለም፣ ሁሉ ጊዜ ማዘን የለም ማለት ነው። የሚመጣው ተቃራኒ ነው። በፍጹም የሚመጣው ተቃራኒ ነው። ሁሉም ገደብ አለው፣ ሁሉም ማብቂያ አለው። ማብቂያ የሌለው መድኃኔዓለም ነው። ገደብ የሌለው ክርስቶስ ብቻ ነው ወገኖች።